ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሮብ መረጃዎችን እናልፋለን። በመጀመሪያ በአማራ ክልል ውስጥ የሚገኙ መራዊ ከተማ አስተዳደር፣ ሰሜን ሜጫ እና ደቡብ ሜጫ ወረዳ ያሉ የመንግስት ሰራተኞች ደሞዛቸው ከታገደ ወይም ከተቋረጠ ሶስተኛ ወሩንም አስቆጥሯል። የሚሆነበት ምክንያት ደግሞ አብይ አህመድ በክልሉ ያሉ ሚሊሻዎችን ደሞዝም መክፈል በሚችልበት አቅም ስላጣ በጀቱን ወደ ሚሊሻ ማዞሩን ተከትሎ በወረዳው የሚገኙ የመንግስት ሰራተኞች ለችግር እንደተጋለጡ እንዲሁም በአካባቢው ካነጋገርናቸው የመንግስት ሰራተኞች መካከል በኑሮ ውድነት ምክንያት ነው ደሞዙ ባለማግኘታቸው የሚበሉት የሚጠጡት አጥተው ህይወታቸውን መምራት አቅቷቸው ረሃብ እየሞቱ ሰራተኞች እንዳሉ ማረጋገጥ ተችሏል። ከአብይ አህመድ ተላላኪ ካድሬዎች በስተቀር በዓልን በአግባቡ ማክበር ተስኗቸው በሀዘን ውስጥም ሆነው እንዳለፉም ተመላክተዋል። በተጨማሪ ማለት በገባባቸው ወረዳዎች ዝርፊያዎችን ማጠናክሮ የቀጠለ ሲሆን ሰሜን ሜጫ ወረዳ ዳጊ አንደኛና ሁለተኛ ደረጃ ትምህርት ቤት ሙሉ በሙሉ ንብረቶች የተዘረፉ ሲሆን ከነዚህ ውስጥም ኮምፒውተሮች ተዘርፈው በመራዊና ባህር ዳር ውስጥ ለግለሰብና ለጽህፈት መሳሪያ ስቴሽነሪ ማከፋፈያዎች በእጅ አዙር ጠላት እየሻጣቸው እንደሆነም ተደርሶበታል። ይህ ግዥ በምትፈጽሙ ግለሰብና ተቋማት ህዝብን ንብረት ስለሆነ በዚህ ላይ ተከታትለን እርምጃ የምንወስድ መሆኑን ታውቆ የጠላት ተባባሪ ከመሆን እንድትቆጠቡ በማለት መልእክቴን አስተላልፋለሁም ይላል የአማራ ፋኖ በጎጃም አንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሀብታሙ ዮሴፍ። ወደ ቀጣይ መረጃ ስናልፍ ወንበሩን ለማጽናት የደሃ ልጆችን እየማገደ ያለው የሰው ባለው ቡድን ሰሞኑን የመከላከያ ሰራዊት በሚባለው ተቋም በኩል ማስታወቂያውን ማውጣት ይታወቃል። ነገር ግን አብዛኛው ህዝባችን ይህ ተቋም የአንድ ግለሰብ ወንበር ለማጽናት የተቋቋመ ተቋም መሆኑንም በመገንዘብ ለምዝገባ አልተገኙም። ይህም በመሆኑ አገዛዙ እንደ መፍትሄ እየተጠቀመ ያለውም አንደኛ ከተለያዩ ዩኒቨርሲቲ ተቋማት ተመርቀው በስራ ፈላጊነት ስራና ስልጠና ተቋማት የተመዘገቡ ምሩቃን ስራ ተፈጥሯል ብለው በመጥራት እገታ መፈጸሙ ወደ ማሰልጠኛ ተቋም ወስደዋል። በሁለተኛ በተለያዩ ቦታዎች ላይ የሚንቀሳቀሱ ወጣቶችን ላይ እገታ በመፈጸም ወደ ማሰልጠኛ ተቋም መውሰድ ሲሆንም በእነዚህና መሰል አፈሳ ዘዴዎች በመጠቀም ወጣቱን በግዴታ በማፈስ ወደ ስልጠና ተቋማት በመውሰድ የአንድ ግለሰብ ወንበር ለማጽናት ወደ ጦርነት እየማገዱም ይገኛሉ። አገዛዙ የስራ ዕድል ፈጥራለሁ ብሎ የሚኩራራው ወጣቶችን ወደ ጦርነት መማገድ ስለሆነ ስራና ስልጠናው ተመዝግባችሁ ስልክ የሚደውላችሁ ወደ ተቋም ባለመሄድ ሆነ እንቅስቃሴያቸውን በመገደብና ወደ ፋኖ በመቀላቀል ራሳችሁን ከገታ እንድትጠብቁ ጥሪ እናቀርባለን ይላል የአማራ ፋኖ በጎጃም። ወደ ቀጣይ መረጃ ስናልፍ በአቶ ጌታቸው የሚመራው ህወሓት ትግራይ ሊበራል ዲሞክራሲ ፓርቲ የሚባል አዲስ ፓርቲም ሊያቋቁም ነው። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮች መካከል አንዱ ለቢቢሲ ገልጿል። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንስም ሐሳብ የሚከተለውን የተናገሩት አመራሩ የትግራይ ሊበራል ዲሞክራሲ ፓርቲ በማለትም ለመጠራት መወሰኑንም ተናግሯል። ስማቸው እንዳይገለጽ የጠየቁት እኚህ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመምራት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤው ሲካሄድ ሊቀየር ወይም ሊሻሻል ይችላልም ብለዋል። በሁለት ተከፍሎ እርስ በርስ ሲካሰስ የቆየው የህወሓት ኢትዮጵያ ምርጫ ቦርድም ባስቀመጠው ቀነ ገደብ ጉባኤው ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችልም ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በደብረ ጽዮን የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያውን ስምምነት እንደፈረመ ድርጅቱ እንደ አዲስ በቦርድ መመዝገብ ተገቢ አለመሆኑንም ሲገልጽ ቆይቷል። የህወሓት መሰረዝም ስጋት የፈጠረባቸው በጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንት በፊት ባወጣው መግለጫ በዶክተር ደብረጽዮን የሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውንም ገልጸዋል። በመሆኑም ይላሉ የቢቢሲ ምንጮች የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማቸውን ለማሳካት የሚያስችሉ አዲስ ፓርቲም መመስረት ተገደናል ያሉ ሲሆንም ፓርቲውም ህግና ደንብና ፕሮግራሞችንም አርቅቀው
መጨረሳቸውንም ተናግረዋል። ምንጩ አክለውም የደጋፊዎቻቸው ፊርማ በማሰባሰብ ላይ እንደሚገኙ ተናግረዋል። ይሁን እንጂ ኢትዮጵያ ምርጫ ቦርድ ያስቀመጣቸው መስፈርቶችን ገና ስላላሟላ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄም እንደሌለ ተናግረዋል። የኢትዮጵያ ምርጫ ቦርድ ይህ ስብሰባ ለምዝገባ እየሄደበት ያለውን ሂደትም እንደሚያውቅ ምንጭም ለቢቢሲ ተናግሯል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነም የተናገሩት ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለውም እንደሚጠብቁም ተናግረዋል። የትግራይ ሊበራል ዲሞክራሲ ፓርቲ እየመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊቲ ቢሮ አባል የነበሩትና የትምህርት ዋና ስራ አስፈጻሚ አቶ በየነ መኩሩ እንዲሁም ፕሮፌሰር ክንደየ ገብረሕይወት እንደሚገኙበትም ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሱ ያለው ፓርቲም በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍም ምንጮቹ ገልጸዋል። አዲስ የሚመሰረተው የትግራይ ሊበራል ዲሞክራሲ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለ ሀብቶች እስከ የቀን ሰራተኛ ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉም ተናግረዋል። ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተርና ፕሮፌሰር ክንደየ ገብረሕይወት በሚኒስተር ዴኤታ ማዕረግ የትምህርት ሚኒስተር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸውም ይታወሳል። ቢቢሲ እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖር እየጠየቃቸው ከመስራቾቹም አንዱ የሆኑት ግለሰብ የትግራይ ሊበራል ዲሞክራሲ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይቻላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነፃ ፓርቲም ነው ሲሉም መልሰዋል። በ1967 ዓ.ም በደደቢት በረሃ የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ሁለት ተከፍሎ እርስ በርስም ሲካሰስ ቆይቷል። በእነ ደብረጽዮን የሚመራው ህወሓት ባለፈው ዓመትም ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሄድም ተጠይቆ ነበር። ህወሓት እንደ አዲስ አልመዘገብ በማለት ምርጫ ቦርድንም ጥያቄ ውድቅ አድርጎታል። ህወሓት እንደ ፓርቲም በቀጣዮቹ 2 ሳምንት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ ነው የሚል መግለጫም አውጥቷል።